የወንጂ ስኳር ፋብሪካ ከ70 ዓመት በላይ ታሪክ ያለው ነው። እንግዲህ ወንጂ ስኳር ፋብሪካ ሲነሳ አንዱ አብሮ የሚነሳ የደስታ ከረሜላ ጉዳይ አለ። ደስታ ከረሜላን በማምረትም እንግዲህ ቀዳሚው ፋብሪካ የወንጂ ስኳር ፋብሪካ ነው። ስለዚህ ለኢትዮጵያ ሕዝብ ጣፋጭ ነገር በማስለመድና በማስቀመስ ረገድ ቀዳሚው ወንጂ ስኳር ፋብሪካ። ስለዚህ ይሄን ወንጂ ስኳር ፋብሪካ እንደ ቀላሉ የሚታይ አይደለም፣ ትልቅ የሀገር ሀብት ነው ማለት ነው። በዚህ ጣፋጭ ነገሮችን ለኢትዮጵያ ሕዝብ በማቅረብና ይህንን ኢንዱስትሪ ዘርፍ በማስተዋወቅ ረገድ የወንጂ ስኳር ፋብሪካ ላይ በተመለከተው የሪፎርም ስራ መልካም ስራዎች እንዳሉ ቋሚ ኮሚቴው አጽንኦት ሰጥቶ ሲናገርበት ነበር። ምክንያቱም በተመሳሳይ ወንጂ ስኳር ፋብሪካ ከ2013 እስከ 2016 በተለያዩ ምክንያቶች ከማምረት ወደ ኋላ የመጎተት ወይንም ምርቶቹም ደግሞ በጣም ዝቅ ማለት በአመት ከሚጠበቅባቸው የምርት ደረጃ ዝቅ ማለት ነገር ይታይ ነበርና ከዚህ ጋር በተያያዘ በተሰራው ሪፎርም የተገኘ ውጤት ቀላል እንዳልሆነ ቋሚ ኮሚቴው ገልጿል። እንግዲህ የተጀመሩ የአሰራር ሂደቶችን ማጠናከር፣ የእርሻ ስራውን ውጤታማነት ለማዳበር ደግሞ የተጀመሩ የውሃ ፓምፖችን ጥገና የመስጠት ስራዎች ቀላል እንዳሉ እነዚህ ደግሞ አጠናክሮ መሄድ እንደሚያስፈልግ ጠቁሟል። ወንጂ ስኳር ፋብሪካ ወደ 26 ፓምፖችን ይጠቀማል ውሃዎችን በማድረስ የሚፈለገው የሸንኮራ ምርት እንዲያድግ። ነገር ግን ከእድሜ አንጻር በጣም የቆዩ ስለሆኑ ጥገና የሚያስፈልጋቸው አሉ፣ ቅያሪ የሚያስፈልጋቸው ፓምፖች አሉ፣ በጣም ውድ ናቸው። እነዚህን ግን በራስ አቅም በራሱ ወርክሾፕ ውስጥ በመጠገን አገልግሎት ሊሰጡ የሚያደርጉባቸው መንገድ የሚበረታታ መሆኑን ይጠቁሙበታል። ከዚህ ውጪ ደግሞ እዚህ ባለው አቅም መጠገን የማይችሉና መለወጥ ያለባቸውን ደግሞ የእቅድ አካል በማድረግ መቀየር እንደሚገባ የተጠቆመበት ነው። እንግዲህ ስለ ስኳር ስናነሳ ከምናነሳው ነገር አንደኛው ብዬ የማስበው ስኳር የሚሰራው እርሻ ላይ ነው። አለቀ። የተሻለ የሸንኮራ አገዳ ምርትን ማብቀል እና ማድረስ ከተቻለ ያለ ጥርጥር ስኳሩ መመረት ይችላል። ስለዚህ እዛ ማሳ ላይ ያለውን ስራ በትክክል አድምቶ መስራት እንደሚገባ ቋሚ ኮሚቴው በተጨባጭ ያየውን ነገር እዛው ገምግሞ ሶሉሽን ወይንም መፍትሄ እንዲሰጣቸው እያደረገ የሄደበት መንገድ አለና ከዚህ አንፃር የተሰሩ ስራዎች መልካም ናቸው። ነገር ግን የሚጎሉና የፋብሪካውን የማምረት አቅም በአመት እዛ ግብ ላይ ለመድረስ እንዲቻል መስራት እንደሚገባ ተጠቆሙበታል። ከዛ ውጪ ስኳር ምርት ሲታሰብ መታሰብ ያለበት ለሀገር ውስጥ ፍጆታ ብቻ ከማድረስ አንፃር ብቻ አይደለም። ኢትዮጵያ እየሄደችበት ያለችው ጎዳና ራሷን መግባ ራሷን የሚያስፈልጋትን የውስጥ ምርቶችን ከማምረት ባሻገር ወደ ኤክስፖርት ከፍ ለማለት እየሰራች ነው። በተለያዩ መስኮች ደግሞ ይህን ውጤታማ እያደረገች ነውና በስኳር ረገድም ይህን ምርት ከፍ በማድረግ ወደ ኤክስፖርት የምንደርስበትን ደረጃ ለመድረስ እንዲያስችለን እዚህ ያሉት ምርታዎችን ከፍ ማድረግ ያስፈልጋልና ለዚህ ሁሉ አቅዶ መስራት እንደሚገባ ቋሚ ኮሚቴው ማብራሪያም አጽንኦትም የሰጠበትን ነገር እናገኛለን። የወንጂ ስኳር ፋብሪካ ወደ ፋብሪካው የሜጃ መንገዶቹ ወደ ቢሮ አካባቢ ያሉ የኮሪደር ስራዎች ፍጹም ያስደንቁ ናቸው። የዛ አካባቢ ነዋሪዎች ማታ ረፍት የሚያደርጉባቸውና የሚዝናኑባቸውን አውዶች ሁሉ ፈጥሮላቸዋል። ይህ ሌላው እይታ ነው። በከተማ ውስጥ የምናያቸውን የኮሪደር ስራዎችን በፋብሪካ ውስጥም በማድረግ ማህበረሰቡ ከዛ ከስራ አውድስ ደግሞ ሲወጣ ቁጭ ብሎ የሚዝናናበት አየር በደንብ አድርጎ የሚወስድበት ሀሳብ ለሀሳብ የሚቀያየርበት አውድን ጭምር የፈጠረላቸውና ይህንንም በአድናቆት ሲመለከተው ቆይቷል። እንግዲህ የወንጂ ስኳር ፋብሪካ ስራ አስኪያጅ የሆኑት አቶ ሰለሞን በቀለ ያነሷቸው ነጥቦች አሉ። ከ2016 በኋላ በተደረገው ሪፎርም መሰረት የተሻሉ ስራዎችን ለመስራት ጠንካራ ውጤቶችን ለማስመዝገብ ቆርጠው እየሰሩ መሆናቸውን ጠቁመዋል። እንግዲህ በ2017 የዛሬ አመት ገደማ አካባቢ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው ተገኝተው ወንጂ ስኳር ፋብሪካን ገምግመዋል። የደስታ ከረሜላ ፋብሪካንም በዛው ልክ ተመልክተዋልና የተሰጡ የቤት ስራዎች አሉ። በዛ ልክ መስራት፣ አቅም ማጎልበት፣ ለውጥ ማስመዝገብ፣ ሀገር በምትፈልገው ቁመና ልክ መገኘት ደግሞ የተሰጣቸውን የቤት ስራ ለመወጣት ጠንክረው እየሰሩ መሆናቸውን እነዚህን ለማስቀጠል የሪፎርም ስራውንም ከውጤት ለማድረስ በርካታ ስራዎች እየሰሩ መሆናቸውን ጠቅሰዋል። ከሸንኮራ አገዳ ምርት ጋር በተያያዘ የወንጂ ስኳር ፋብሪካ ከሌሎች ስኳር ፋብሪካዎች ኢትዮጵያ ውስጥ የሚለየው የሸንኮራ አገዳ አቅራቢ ገበሬዎች ማህበር ጋር አብሮ ይሰራል። የራሱ ማሳዎች አሉት ሸንኮራ አገዳ የሚያመርትበት። ከዛ ውጪ ግን ፋብሪካው የሚፈልገው ግብአት የሸንኮራ አገዳ ብዙ ስለሆነ ያንን ኮንሰምፕሽን ወይንም ያንን ፍላጎት የሚያሟላው ከሌሎች ዩኒዮኖች ጋር ያ ማለት የገበሬዎች ህብረት ስራ ማህበር ነው። የህብረት ስራ ማህበር 6 ማህበራት አሉት። ያንን የ6 ማህበራት በአንድ ዩኒየን ይሰራሉ። እነዚህ የሸንኮራ አገዳን ያመርታሉ። ያንን ምርት ማን ይቀበላል?
ፋብሪካ ይቀበልና ወደ ስኳር ምርት ወይንም ስኳር አድርጎ ያወጣዋልና በዚህ ሂደት ውስጥ ምን እያደረገን ያለው ፋብሪካው ምርት ያቀርባል፣ ዘሮችን ያቀርባል፣ የአገዳ የሚሆኑ ችግኞችን ያቀርባል፣ ለሸንኮራ አገዳ የሚሆኑ ችግኞችን ያቀርባል። ከዚህ ውጪ የባለሙያ ድጋፍ ያደርጋል፣ የእርሻ ስራውን ይሰራል። በአጠቃላይ ከዛ ውጤት ጋር የሚገናኙ ነገሮች በአጠቃላይ ድጋፍ ያደርጋል። ከዛ ውስጥ ማን ተጠቃሚ ይሆናል? ገበሬው እዛ ላይም ይሳተፋል፣ ይሰራል። ሲሰራ ምን ያገኛል? ኢንካም ያገኛል ወይም ገቢ ያገኛል። በዛ በአረም ስራው ላይ በሚያረም በመንከባከቡ ላይ በአጠቃላይ ስራው ላይ ገንዘብም ጄኔሬት ያደርጋል እና ይህንን ስራ በመስራትም የተሻለ ልምድ ያለው ከመሆኑ አንፃር ሌሎች ስኳር ፋብሪካዎችም የሸንኮራ አገዳ ምርታቸው በራሳቸው ማሳ ላይ ማሟላት ካልቻሉ እንደዚህ አይነት የአሰራር ስርዓቶችን ከወንጂ ሸዋ ስኳር ፋብሪካ ተሞክሮ ሊወሰድበት መሆኑን ቋሚ ኮሚቴው እየጠቆሙበት ነው። ሌላው በቂ ውሃ ያለበት ቦታ ነው። እንግዲህ ሸንኮራ አገዳ ካለ ውሃ ባለበት ቦታ ላይ ነው የግድ መሆን ያለበት እና በቂ ውሃ አለ። እዚህ ላይ ግን አንድ ጋፕ አለ። ያለው ጋፕ ምንድነው ወይም ያለው ክፍተት ምንድነው? በቂ ውሃ እያለ ያን ውሃ ተደራሽ የሚደረግበት መንገድ ላይ ግን ውስንነቶች አሉ። ይህንን በአፋጣኝ መፍታት ያስፈልጋል። በተለይ በራሱ ማሳዎች ጋር ሳይሆን በገበሬዎች ማሳ ላይ ይህንን ተደራሽ ለማድረግ ይህንን በበቂ ሁኔታ የውሃ አቅርቦትን ለማድረስ የሚያስችሉ የውሃ ፓምፖችንም በበቂ ሁኔታ በማቅረብ መፍትሄ ሊሰጠውና የስኳር ምርቱን ከፍ ሊያደርግ ይገባል ብሎ ያነሳበት ነው። በወንጂ ሸዋ ስኳር ፋብሪካ ላይ የተጓዳኝ ምርቶች አሉ። ካየናቸው የስኳር ፋብሪካዎች በዚህም ረገድ ጥሩ ልምድ የሚወሰድበት ጥሩ ተሞክሮ የሚወሰድበት ነው። ዶሮ ያረባል። የሚያረባቸው ዶሮዎች በራሳቸው አንድ ራሱን የቻለ ኢንዱስትሪ ነው። 100,000 ዶሮዎች አሉት የሚያረባቸው። ከ100,000 ዶሮዎቹ 85 ከመቶቹ እንቁላል ይጥላሉ በዚህ ሳለ ይህንን ማሳደግ እንደሚገባ። ከዛ ውጪ ላሞችን ያረባል። እነዚያ የሚያረባቸው ላሞችን በዛው ልክ የወተት አቅርቦት አለ፣ ያንን ከፍ ማድረግ እንደሚገባው እንዲህ በተመሳይ የከብቶች ማደለብ ስራዎችን ይሰራልና ይህንን ማጠናከር መቀጠል እንዳለበት የተጠቆመበት ነው። እንግዲህ ከዚህ ጋር ተያይዞ በወንጂ ሸዋ ስኳር ፋብሪካ የተጓዳኝና አካባቢ ልማት መምሪያ ኃላፊ አቶ አፈወርቅ አስፋው ያነሱት ነጥብ አለ። እንዲሁም በቁጭት ያነሳሉ። 100,000 ዶሮዎች ለኛ በቂ አይደሉም። እኛ መስራት የሚጠበቅብን 150,000 ማድረስ ነው። ስለዚህ በተያዘው በጀት ዓመት እነዚህ 100,000 ዶሮዎችን ወደ 150,000 የማድረስ እንዲሁም 80 የወተት ላሞችን ወደ 100 የማድረስ ስራዎችን እንደሚሰሩ የጠቆሙበት ነው። እንግዲህ ከነዚህ የሚገኙ ምርቶች በቅናሽ ዋጋ በማቅረብ የምግብ ፍላጎቱን የሚያገኝበት ብቻ ሳይሆን አዳማና በዙሪያው በሚገኙ አካባቢዎች ላይ የእንቁላል ምርቶችን በማቅረብ የዋጋ መረጋጋት ላይ ትልቅ ስራ እየሰሩ መሆናቸውን እየጠቆሙበት ነውና ይህ ስራ ተጠናክሮ መቀጠል ያለበት ነው። ስለዚህ ከዚህ በኋላ ስለ ስኳር ፋብሪካዎች ሲነሳ ስኳር ማምረትን ብቻ አይደለም፣ ከስኳር ጋር ተጓዳኝ የሆኑ ሌሎች ሴክተሮችንም አብሮ አስተሳስሮ መሄድ የሚኖረውን ፋይዳ በመረዳት የሚሰራው ስራ በጣም አመርቂ መሆኑ ቋሚ ኮሚቴው አጽንኦት የሰጠበት ነው። ከዛ ውጪ የሚሰሩ ስራዎች የሸንኮራ አገዳ ምርት የሚገኙ ተረፈ ምርቶች ደግሞ በጣም በሚገርም ሁኔታ የከብቶች መኖ መሆን ይችላል። ከዛ ጋር በተያያዘ የወንጂ ሸዋ ስኳር ፋብሪካ የመኖ ማቀነባበሪያ ግንባታ እያደረገ ነው። ይህ የመኖ ማቀነባበሪያ ፋብሪካ በቀን 300 ኩንታል የሚያመርት ነው። ያ 300 ኩንታል የሚያመርተው ያለምንም ወጪ ከዛው ከሸንኮራ አገዳ ተረፈ ምርት ያመረተው መኖ እዛው ለሚያራባቸው ከብቶች በመኖነት ይጠቀምበታል። ከፍ ሲል ደግሞ ምን ያደርጓል? ያንን የመኖ ምርት ለአካባቢው ነዋሪዎች በማቅረብ በመኖ ገበያ ላይ ያለውን የዋጋ ከፍታ ወይንም በየጊዜው የሚመጣውን የዋጋ ውድነት በማረጋጋት ረገድም ትልቅ አስተዋጽኦ ይኖራል በማለት የፋብሪካ ግንባታውን እያከናወነ ይገኛል። በሰራተኞች ጋር በተደረገው ውይይት በተመሳሳይ ትልቅ የሆነ ቁጭት ያለበት የእነት ስሜት ያለበት እንደውም ሲናገሩ ፋብሪካው አንድ ነገር ከሚሆን እኔ ቀድሜው ባልፍ የሚል ትልቅ ስሜት ያለበት ነው። ያ ማለት ለፋብሪካ ያላቸው ቀረቤታና ፋብሪካው ምን ያህል እንደ አንድ የቤተሰብ አካል እንደ አንድ የራሳቸው አካል አድርገው እንደሚወስዱት የታየበት ነው። ይህ ነገር ግን ከቃል አልፎ ደግሞ ወደ ተግባር ተቀይሮ የተጀመረው ስራ ወደ ምርታ ከፍ ብሎ ኢትዮጵያ በስኳር ረገድ ወደ ኤክስፖርት ከፍ በምትልበት ረገድ ላይ ደግሞ መስራት እንደሚገባ አጽንኦት ተሰጥቶበታል። አፈር ለምነት መጠበቅ ጋር በተያያዘ ሊሰሩ የሚገባቸው መሰረታዊ ስራዎች እንዳሉ ተጠቁሟል። ምክንያቱም መግቢያ ላይ እንዳነሳሁት 70 ዓመት በላይ ያገለገለ ስኳር ፋብሪካ ማለት 70 ዓመት ሙሉ ያ እርሻ
ምን ሲመረትበት ነበር ማለት ነው? አገዳ ሲመረትበት ነበር። አገዳ ሲመረትበት ከነበረ የአፈር ለምነቱ በዛው ልክ በየአመቱ እየቀነሰ ይመጣል። ስለዚህ የዚህ የአፈር ለምነቱ መጠን ደግሞ ወደ ነበረበት ለመመለስ የማከም ስራዎችን ደግሞ አስቦ ሊሰራ እንደሚገባ ተጠቁሟል። ሌላው ቋሚ ኮሚቴው አጽንኦት የሰጠበት ሰራተኞች ተጠቃሚ ለማድረግ በተለያዩ መንገዶች የተካሄደባቸው መንገዶች አሉ። ይሄ በደሞዝ ጭማሪ፣ በማትያ የተከፈሉ ክፍያዎችና ሰራተኛው ያለውን የኑሮ ውድነት የሚቋቋምበት ስርዓቶች መተግበራቸውን አድንቋል። ነገር ግን የአንድን ሰራተኛ ገቢ የተጀመሩ ለውጦችን አጠናክሮ ማስቀጠል ሲቻል አንድ ከዚህ ጋር ተያይዞ ደግሞ የሀገር እድገትን እውን ማድረግ ሲቻል በሚገኘው ትሩፋት ውስጥ መሆኑን ሰራተኛው ሊረዳና ነገ የማትበገረዋን ኢትዮጵያ በመትከል ውስጥ ያለውን ታሪካዊ ኃላፊነት በመወጣት ዛሬ እሱ የሚያገኘውን ገቢ ለነገ ልጆቹ በሚተርፍ መሰረት አጽንኖ ሰጥቶ በመስራት ያንን ወደ ትርፍ መቀየር እንደሚችል ምክትል ሰብሳቢ የተከበሩ ዶክተር ኢንጂነር ስለሺ ኮሪ ያነሱበትና ቋሚ ኮሚቴዎችን በዚህ ልክ አጽንኦት የሰጡበት ነው። እንግዲህ ጠቅለል ስናደርገው በእነዚህ ስኳር ፋብሪካዎች ላይ የታዩ ነገሮች እጅግ አመርቂና ከዚህ በፊት እንደተባለው በቱሪዝም ዘርፍ ላይ ያሉ ምርታዎችን አይተናል። በኢንዱስትሪ ዘርፍ ላይ ያሉት ምርታዎችን አይተናል። በግብርናው ላይ የታዩ ምርታዎችን አይተናል። በተመሳሳይ በስኳር ኢንዱስትሪ ደግሞ እየታዩ ያሉ ምርታዎች አሉ። የስኳር ኢንዱስትሪ ስብራቶችን ሊጠግኑ የሚችሉ በርካታ ስራዎች እየተሰሩ መሆናቸውን የሚያሳዩ ነገሮች እንዳሉ በዚህ ልዩ መስክ በተጨባጭ የታዩ መሆናቸውን የሚያመላክቱ ስራዎችን መመልከት ተችሏል። የሪፎርም ስራዎችን ማጠናከር የሁሉም ስኳር ፋብሪካዎች የሰጡ የቤት ስራዎች ናቸው። ከሸንኮራ አገዳ ምርትና ምርታማነት ጋር በተያያዘ የሚሰሩ ስራዎችንም አልቆ ለመሄድ የሚያስፈልጉ የምርምር ስራዎችን ማጠናክሮ መሄድ፣ የአፈር ሕክምና ስራዎችንም በዛው ልክ እያጎለበቱ መሄድ ይጠበቃል የሚሉ የቤት ስራዎች ተሰጥቷል። ከተጓዳኝ ምርት ጋር በተያያዘ እንዴት ነው መልቲ ቢዝነስ የሚባል አለ አይደል? ተጓዳኝ የሆኑ የቢዝነስ ሴክተሮችንም አምቆ የመያዝና ያንን የታመቀውን ኃይል ደግሞ ከዚህ ከኢንዱስትሪ ግብአት ጋር በማስተሳሰር የሚጠበቀውን ኢኮኖሚ ከፍ ማድረግ እንደሚገባ የተጠቆመበት ነው። ከዛ ውጭ እንግዲህ ቅድም እንዳነሳው ሁሉም ለሰላም ዘብ ሊሆን ይገባል። ፋብሪካ ማምረት የሚችለው ሰላም ሲረጋገጥ ነው። ያለምንም ውጣ ውረድ ሰዎች ወጥተው መግባት ሲችሉ ነው። እዚህ ላይ የተረጋገጡ ሰላሞችን ደግሞ ማስጠበቅ የሚቻለው ሁሉም የቤት ስራውን ሲወጣ ነው የሚል የተጠቀሰበት ነው። እንግዲህ በቅርቡ ኢትዮጵያ በተለያዩ ዘርፎች ያመጣቻቸውን እምርታ በስኳር ኢንዱስትሪም ደግሞ በአጭሩ እንደምታረጋግጥ ሙሉ እምነት የተጣለባቸው የመስክ ምልከታዎች ነበሩ የሚለው ለማንሳት ነው። ክቡራትና ክቡራን ተመልካቾች ሰሞንኛ መሰናዷችን በዛሬው ቆይታ ሁለት ቋሚ ኮሚቴዎች በተለያዩ ቦታዎች ያከናወኗቸውን የመስክ ምልከታ በተመለከተ ወደ እናንተ አደረስን። የመጀመሪያው ቋሚ ኮሚቴ በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ነው። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ጤና ይስጥልን።